አድዋ የሀበሻ ወርቅ ገድል የሰው ልጅ የነጻነት ድል መቼ ተመረመረ ገና መች ተዘመረ? አድዋ መቼ መከበር ጀመረ? አድዋ የተነበበ ገድሉ እንዴት ይገለጥ ድሉ ነፃ መሆን ካልቻሉ? አድዋ ታሪኩ የት የተወሳ ምኒልክ መቼ ተነሳ? አድዋማ ግዙፍ ነበር ግን በማን አቅም ይነሳ? የአፍሪካ ቀለም ድርሳን የጥቁር ሕዝቦች ልሳን የነጻነት አርማ ሰንደቅ ልብ ላይ የሚንደቀደቅ የኩራት ስንቅ የክብር ልብስ ካባ ወደ ልባችን መች ገባ ከቀልባችን ካላስተጋባ? አድዋ ድል እንደተመዘገበ መች በቅጡ ተዘገበ ገጽ ገጹ ብቻ እየተነበበ? አድዋ ያ ተራራው የሚያበራው ከምን እንደተሰራ ጮራው ማን ተኩሶ እንዳበራው ካላወቅነው እሳቱን ትኩሳቱ ምናችን እንደሚያሞቀው እንዴት ወኔያችን እንደሚሰብቀው መቼ ገባን ገድሉን ሳናነሳ ወተን እየገባን? ያ ተራራ ያ የነጻነት ድል ጮራ የት ድረስ እንደሚያበራ ችለን አላየነው ከበን እየሞቅነው እኛስ ራሳችን ገናም አላወቅነው። የአድዋ ምድር አፈሩ ሰው የተሰራበት የጥቁር አርነት ሀ የተባለበት ነጻነት ዋ ተብሎ የተከበረበት የሰው ልጅ እንደ አዲስ የተፈጠረበት ሰው እፍ የተባለበት አፈር መሆኑ ካልተነገረ ድሉማ መች ተከበረ? አድዋ ትንሿ ጠጠር ሰው ተብላ እስክትቆጠር አድዋ ያለችው አለት ወርቅ ሆና እስክትነጠር ከፍ ተብሎ ካልተነገረ አድዋ ካልተዘመረ ምኑን ታሪክ ተወሳ ምንድነው የተነገረ?